ሰላም ውድ ተከታዮች፣ የባለፈው ክፍል ሎጥ ለምለም ቦታ መርጦ ወደ ሰዶም እንደሄደ አይተን ነበር። ዛሬ ደግሞ በሰዶም ላይ ስለደረሰበት መከራ፣ አብርሃም ስላሳየው ታላቅ ጀግንነት እንመለከታለን። ሎጥ በሰዶም በገባ በትንሽ ጊዜ ውስጥ በነገስታት መካከል ጦርነት ተነሳ። 4 ነገስታት 5ቱን የሰዶም የጎሞራ ነገስታት ድል አደረጓቸው። በዛን ጊዜ ሎጥ ንብረቱ ሁሉ ተማርኮ ተወሰደ። አብርሃም የወንድሙ ልጅ ሎጥ መማረኩን በሰማ ጊዜ አላዘነም ወይም የመረጠው ቦታ ይገደል አላለም። ይልቁንም በቤቱ የሰለጠኑ 318 ብልሆችን ጀግኖችን ይዞ ተከተላቸው። ሌሊት በጠላቶቻቸው ላይ ዘምተው ድል አደረጉ። ሎጥ እና ንብረቱን ብቻ ሳይሆን የተማረኩ ሰዎች ሁሉ አስለቀቀ። አብርሃም ከድል ሲመለስ አንድ የሚገርም ሰው ተቀበለው። እሱም የሰላም ንጉሥ የልዑል እግዚአብሔር ካህን የሆነው መልከጼዴቅ ነው። መልከጼዴቅ አብርሃምን በህብስትና በወይን ባረከው። አብርሃምም ካገኘው ምርኮ ሁሉ ለካህኑ አስራት አወጣ። ቀጣይ ቪዲዮ እንዲደርሳችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ።